ቅዱሳን የእግዚአብሔር ቤተሰቦች ሰላምና ጸጋ ከሁላችሁ ጋር ይሁን። ዛሬ ደግሞ ክርስቶስ ይልቃል በሚል ርዕስ ከእግዚአብሔር ቃል እንማራለን። መጽሐፍ ቅዱስ በተለያየ ክፍል ክርስቶስን ታላቅ መሆኑን ለማሳየት በተለያየ መንገድ በንጽጽር ያቀረባቸው ክፍሎች አሉ። እነኝን ከእግዚአብሔር ቃል እንማራለን። ታላቅ የሆነው ጌታ ምን ያህል ታላቅ መሆኑን በልባችን እንዲሰርጽ እግዚአብሔር በቃሉ በኩል ያስተምረናል ብዬ አምናለሁ። የእግዚአብሔር ጸጋ ከሁላችሁ ጋር ይሁን። ዛሬ ክርስቶስ ይልቃል በሚለው ውስጥ ክፍል 1 እንመለከታለን። ክርስቶስና መላእክት። የዕብራውያን መጽሐፍ ምዕራፍ 1 እና 2 ላይ ክርስቶስን ከመላእክት ጋር እያነጻጸረ ያቀርበዋል። ሞትን ይቀምስ ዘንድ ሥጋ በመልበሱ ከመላእክት ጥቂት አንሶ የነበረው ክርስቶስ ከሞት በመነሳቱና የእግዚአብሔር ልጅ በመሆኑ ከመላእክት በልጧል። ክርስቶስ እርሱ አምላክ ነው። ነገር ግን በአንድ ወቅት የሰው ልጆችን ከኃጢአት ለማዳን እንደ እግዚአብሔር ፈቃድ ሞትን ለመቅመስ የግድ ሥጋ መልበስ ነበረበት። ክርስቶስ ሥጋ ካልለበሰ መሞት አይችልም ነበርና በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ይልቅ በጥቂት አንሶ የነበረው ኢየሱስ ከሞት መከራ የተነሳ የክብርና የምስጋና ዘውድ ተጭኖለት አሁን ከመላእክት ይልቅ እጅግ በሚበልጥ ክብር በአብ ቀኝ ከብሮ ተቀምጧል። ኢየሱስ ክርስቶስ ከስም ሁሉ በላይ የሆነውን ስም ተቀብሏል። መላእክት የእግዚአብሔር አገልጋዮች ናቸው። ክርስቶስ ግን አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ በማለት አብ የመሰከረለት ነው። በአንድ ቤት ውስጥ አባት፣ ልጅ እና አገልጋዮች ቢኖሩ የልጅና የአገልጋይ ክብር እጅግ ልዩነት እንዳለው ለሁላችንም ግልጽ ነው። ኢየሱስ ክርስቶስ ከመላእክት የሚበልጥን ስም በወረሰ መጠን እንዲሁ ከመላእክት አብዝቶ ይበልጣል። ለዚህም ነው በዕብራውያን ምዕራፍ 1 ቁጥር 6 ላይ መላእክት ለክርስቶስ የሚሰግዱለት እንደሆነ በግልጽ ያስቀመጠው። መጽሐፍ ቅዱስ ስለ መላእክት መናፍስት፣ አገልጋዮችና የእሳት ነበልባል በማለት ይገልጻቸዋል። ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ይኖራል ይለዋል። በቆላስይስ ምዕራፍ 1 ከቁጥር 15-17 ላይ አለቅነትን፣ ስልጣናትን፣ ጌትነትን፣ ዙፋናትን በሰማይና በምድር ያሉት ሁሉ በእርሱ ማለት በክርስቶስ ተፈጥረዋል በማለት የገለጸው በተለያየ የክብርና የስልጣን ደረጃ ያሉ መላእክት ሁሉ በክርስቶስ እንደተፈጠሩ ለማስረዳት ነው። የመላእክትና የኢየሱስ ክርስቶስ ልዩነት የፈጣሪና የፍጡር ነው። ከአብ ጋር በዙፋኑ ቀኝ መቀመጥ ለመላእክት አልተሰጠም። የሚመጣውንም ዓለም ቢሆን እግዚአብሔር ያስገዛው ለክርስቶስና በእርሱ ለሆኑት እንጂ ለመላእክት አይደለም። እኛን የቀደሰን ክርስቶስና በእርሱ የተቀደስን እኛ የአንድ አባት ልጆች ነን። ስለዚህ ኢየሱስ እኛን ወንድሞቼ ብሎ ሊጠራን አላፈረም። የእግዚአብሔር ልጅ መሆን የእግዚአብሔር አገልጋይ ከመሆን የበለጠ ክብር አለ። በክርስቶስ የዳንን ሁላችን ከእግዚአብሔር በመወለዳችን በአብ ቀኝ በመቀመጣችን ወዘተ ከመላእክት የበለጠ ክብርን አግኝተናል። ይህ በክርስቶስ ሥራ የተገኘ ነው። እኛ የእግዚአብሔር ልጆች ነን። መላእክት ደግሞ መዳንን እንወርስ ዘንድ ያለንን እኛን ለማገዝ የሚላኩ የሚያገለግሉ መናፍስት ናቸው። በዮሐንስ ራእይ በምዕራፍ 5 ላይ በ7 ማኅተም የተዘጋ መጽሐፍትን መዘርጋትና ማኅተሙን መፍታት የቻለ በሰማይም ሆነ በምድር እንዲሁም ከምድር በታች ተወዳዳሪ ያልተገኘለት ክርስቶስ ብቻ ነው። መጽሐፍ ቅዱስ ማኅተሙን ሊዘረጋና መጽሐፉን ሊፈታ የቻለ ተፈልጎ ማንም አልተገኘም ሲል መላእክት፣ ሱራፌል፣ ኪሩቤል፣ ቅዱሳን መንፈሶችና በሰማይ በክብር ስፍራ ያሉ ሽማግሌዎችም ጭምር ማኅተሙን ሊፈቱና መጽሐፉን ሊዘረጉ እንዳልቻሉ ይገልጻል። ሐዋርያው ዮሐንስ ማኅተሙን ሊዘረጋና መጽሐፉን ሊፈታ የተቻለ አለመገኘቱን ባየ ጊዜ አልቅሶ ነበር። ነገር ግን ከሽማግሌዎች አንዱ ዮሐንስ እንዳያለቅስና ማኅተሙን ሊዘረጋና መጽሐፉን ሊፈታ የተቻለው እንዳለ እርሱም ክርስቶስ እንደሆነ የምሥራች በነገረው ጊዜ የዮሐንስ እንባ ታብሷል። የኢየሱስ ክርስቶስ ማኅተሙን መዘርጋትና መጽሐፉን መፍታት መቻል የሐዋርያ ዮሐንስን እንባ ብቻ ሳይሆን የፍጥረትን እንባ አብሷል። ለዘመናት ተሰውሮ የነበረ የእግዚአብሔር ምስጢር በክርስቶስ ተገልጧል። ክርስቶስ በሰው ሕይወት ውስጥም ሆነ በአገር ውስጥ ያለውን ማንኛውም ነገር ሌላ ሰው ሊፈታ ያልቻለውና ብዙዎችን ላስለቀሰ ጉዳይ መልሳል። ያስለቀሰን እንዲሁም ከብዶን ለመሸከም ያልቻልነው ጉዳይ ቢኖረን ሸክማችንን ሊያራግፍና ሊያሳርፈን የሚችል ክርስቶስ ዛሬም ሕያው ነው።
በሰማይ ከእግዚአብሔር ጋር ያለውን ሽማግሌ ሐዋርያው ዮሐንስን አታልቅስ፣ ለነገር ሁሉ መፍትሄ ያለው ክርስቶስ ጋር ነው በሚል ሐሳብ በሁለንተና ወደ ክርስቶስ በመመለስ ከማልቀስ እንዳሳረፈው ዛሬም ከሰማይ ባይሆንም ከዚሁ ከምድር ያንኑ የሰማይ መልእክት የምስራች እንላለን። እርሱ ጌታ የሆነ ክርስቶስ ሁሉን ቻይ እንደሆነ እንድናውቅ ይፈልጋል። ከሁሉ አኳያ ስናየው በእውነት ክርስቶስ ከመላእክት አብዝቶ ይበልጣል። ሰው ወደ እግዚአብሔር ሊቀርብ የሚችልበት ብቸኛ መንገድ ክርስቶስ ነው። እውነትም ሕይወትም መንገድም ክርስቶስ ብቻ ነው። ሌላው መጽሐፍ ቅዱስ በማነጻጸር ያስቀመጠው ክርስቶስንና አቤልን ነው። በዕብራውያን መጽሐፍ ምዕራፍ 12 ቁጥር 24 ከአቤል ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል በማለት የክርስቶስ ደም ከአቤል ደም የተሻለ እንደሆነ ያስረዳል። አቤል በምድር ላይ በሕይወት በነበረ ጊዜ ወንድሙ ቃየል እንደገደለው ሁላችንም የምናውቀው ነው። አቤል ያለ ምክንያት ወንድሙን ቃየልን ቀንቶበት ስለገደለው የአቤል ደም እግዚአብሔር ፍርድ እንዲሰጠው ይናገራል። ይህም ማለት የአቤል ደም በከንቱ ገድሎኛልና ወንድሜ በቃየል ላይ ፍረድ የሚል ንግግር ነው የሚናገረው። የአቤል ደም እግዚአብሔር እንዲበቀልለት ይናገራል። የአቤል ደም ክርክሩ በራሱ ላይ ለተፈጸመበት ግድያ ነው። መጽሐፍ ቅዱስ ከአቤል ደም ይልቅ ወደሚሻለው ወደሚናገር ደም ቀርባችኋል ማለቱ ደስ የሚያሰኝ ዜና ነው። የክርስቶስ ደም በምንድን ነው ከአቤል ደም የተሻለ ነገር የሚናገረው? ይህ ጥሩ ጥያቄ ነው። የኢየሱስ ክርስቶስ ደም እርሱ ስለ ኃጢአተኞች በመስቀል ላይ ተሰቅሎ መሞቱን የእጁንና የእግሩንም መቸንከር እንዲሁም የጎኑን በጦር መወጋት በማስረጃነት በይፋ እያሳየ ከአቤል ደም ይልቅ በተሻለ መልኩ በእርሱ ያመኑ የሰው ልጆች የሰቀሉትንም ጨምሮ ማለት ነው በፍርድ ፈንታ የኃጢአት ይቅርታን እንዲያገኙ ከአብ ፊት ይናገራል። የክርስቶስ ደም የመስቀሉ ሥራ ተፈጻሚ እንዲሆን የሚያደርግ የጥብቅና ሥራ እያከናወነ ነው። ስለዚህ ወደሚሻል ደም ቀርበናል። አቤል በገዛ ወንድሙ መገደሉ ክርስቶስ በገዛ ወገኖቹ እንደሚገደል አመልካች ነበር። አቤል ከቃየል ይልቅ የሚበልጥን መስዋዕት ለእግዚአብሔር በእምነት አቀረበ። በዚህም እግዚአብሔር ስለ ስጦታው ሲመሰክር እርሱ ጻድቅ እንደሆነ ተመሰከረለት። ሞቶም ሳለ በመስዋዕቱ እስካሁን ይናገራል ይላል ዕብራውያን ምዕራፍ 11 ቁጥር 4። በዘፍጥረት 4:4 ደግሞ እንዲህ ይላል፣ አቤል ደግሞ ከበጎቹ በኩራትን ከስቡ ለእግዚአብሔር አቀረበ። እግዚአብሔርም ወደ አቤልና ወደ መስዋዕቱ ተመለከተ። ከዚህ የምንረዳው አቤል በእግዚአብሔር ፊት ያቀረበው መስዋዕት የበግ መስዋዕት ሲሆን ክርስቶስ ግን ራሱ ነው። ልዩነት ይልሃል ይሄ ነው። የክርስቶስ የመስዋዕቱ ክብደት የፍቅሩን መጠን ያሳያል። ራስን አሳልፎ ከመስጠት የበለጠ ፍቅር የለም። ራሱን የሰጠ ሰው ያለውን ነገር ከሚሰጥ ሰው ይልቅ ፍቅሩና መሰጠቱ የላቀ። ክርስቶስ ራሱን አሳልፎ የሰጠው በኃጢአታቸው ምክንያት የእግዚአብሔር ጠላቶች ለነበሩ ነው። ክርስቶስ ወገኖቹ ሲገድሉት የሚያደርጉትን አያውቁምና ይቅር በላቸው በማለት ጸልዮአል። ዛሬም ቢሆን ደሙ ምሕረትን ነው የሚናገረው። በሌላ በኩል ደግሞ አቤል ያቀረበው መስዋዕት ለራሱ የሚሆን ነው፣ ክርስቶስ ግን ለዓለም የሚሆን ነው። ስለዚህ ክርስቶስ ከአቤል ይበልጣል ብንል የእውነት ቃል ይደግፈናል። ስለዚህ ዛሬም ወገኖቼ በማንኛውም ኃጢአት ውስጥ፣ በማንኛውም በደልና መተላለፍ ውስጥ፣ በማንኛውም ወቀሳ ውስጥ ያለን ብንኖር ይህ ደም ዛሬም ስለናንተ ይናገራል። ይህ ደም ዛሬም ስለናንተ ይናገራል፣ ምሕረት እንድናገኝ። ይህ ደም ዛሬ ስለ ሁላችን ይናገራል፣ ምሕረት ከአብ ዘንድ እንዲደረግልን። በንስሐ ስንቀርብ ይህ ደም በተሻለ መልኩ ከኃጢአት ያነጻናል፣ ወደ አብም ያቀርበናል። ክብር ለእግዚአብሔር ይሁን። ቅዱሳን እግዚአብሔር ቤተሰቦች፣ ሌላው መጽሐፍ ቅዱስ ክፍል ደግሞ የክርስቶስን ታላቅነት ለማሳየት ክርስቶስና ያዕቆብን ያነጻጽራል። እንደዚህ ይላል እግዚአብሔር ቃል፣ ሴቲቱ ጌታ ሆይ መቅጃ የለህም፣ ጉድጓዱም ትልቅ ነው፣ እንግዲህ የሕይወት ውሃ ከወዴት ታገኛለህ? በውኑ አንተ ይህን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህን? ራሱም ልጆቹም ከብቶቹም ከዚህ ጠጥተዋል አለችው። ኢየሱስ መልሶ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል፣
እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ አላት። ሴቲቱም ጌታ ሆይ እንዳልጠማ ውሃውም ልቀዳ ወደዚህ እንዳልመጣ ይህ ውሃ ስጠኝ አለችው። ዮሐንስ ወንጌል ምዕራፍ 4 ቁጥር 11-15። በዚህ ክፍል ሳምራዊቷ ሴት ክርስቶስን ከያዕቆብ ጋር ስታወዳድረው እንመለከታለን። በዚህች ሴት አመለካከት ያዕቆብ የውሃ ጉድጓድ ቆፍሮ ራሱን፣ ልጆቹን እንዲሁም ከብቶቹን ሁሉ አጠጥቷል። ስለዚህ እሷ የምታውቀው ከያዕቆብ የበለጠ ውሃ ሊሰጥ የሚችል አለመኖሩ ነው። ያዕቆብ የሰጣቸው ውሃ አርክቶ አያስቀምጥም። ሰው ሁሉ እንደዚች ሴት የሕይወት ውሃ ተጠምቷል። እርካታ ፍለጋም ወዲያና ወዲህ ማለት ሰልችቶታል። ሰው ሁሉ እረፍት ይፈልጋል። ይህ ደግሞ ከምድር ከሚገኝ ከሚበላና ከሚጠጣ ነገር አይገኝም። በዚህ ምድር የምንበላውም ነገር ሁሉ ያልቅና ዳግመኛ ይረበናል። የምንጠጣውም ነገር ሁሉ ያልቅና ዳግመኛ ይጠማናል። ክርስቶስ ግን ለሰው ልጆች እውነተኛ መብልና መጠጥ ሊሰጣቸው ከአብ ዘንድ ተልኮ በዮሐንስ ወንጌል ምዕራፍ 6 ከቁጥር 25-29 ላይ ምድራዊ እንጀራ ስለበሉ ብቻ እንዳይከተሉት ነገር ግን ለዘላለም የሚሆን መብል እንዲበሉ ይመክራቸዋል። ለሚጠፋ መብል ከሚሰሩ ይልቅ ለዘላለም ሕይወት ለሚኖር መብልና የሰው ልጅ ለሚሰጣቸው እንዲሰሩ ይመክራቸዋል። ይህም መብል አብ በላከው በክርስቶስ አመን። ሰው ክርስቶስን እንደ ግል አዳኙ አድርጎ ሲቀበል እውነተኛ መብል አገኘ። በዮሐንስ ወንጌል ምዕራፍ 6 ቁጥር 35 ላይ ኢየሱስ የሕይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ሁሉ አይራበም፣ በእኔ የሚያምን ሁሉ አይጠማም በማለት የታመነ ቃል ሰጥቶናል። ሥጋዬን የሚበላ ደሜንም የሚጠጣ ለዘላለም ሕይወት አለው በማለት ቃል ሰጥቶናል። ይህ ማለት ክርስቶስ ስለ ኃጢአተኞች በሥጋ ተሰቀለ፣ ለኃጢአትም ማስተሰሪያ እንዲሆን ክቡር ደሙን ስለ ኃጢአተኞች አፈሰሰ የሚለውን ቃል ስንቀበል የክርስቶስን ሥጋና ደም ተቀብለናል። ለዚህ ነው ለመታሰቢያ እንዲሆን እምነታችንን የምንገልጥበትን እና ከጌታ ጋር ኅብረት የምናደርግበትን የጌታ እራት በተወሰነ ጊዜ ልዩነት በአብያተ ክርስቲያናት የሚወሰደው። ክርስቶስ እኛ ለዘላለም እንድንኖር መብልና መጠጥ ሆኖ ቀርቦልናል። ይህ ምግብ እምነት በሚባል አፍ የሚበላ ነው። የዚህ አይነት አፍ ለሌላቸው ሰዎች መንፈሳዊ ነገር ሁሉ ሞኝነት መስሎ ነው የሚታያቸው። መንፈሳዊ መብልና መጠጥ ሁሉ በዚህ አፍ ነው የሚበላው ደግሞም የሚጠጣው። በሥጋዊ አፍ የሚበላና የሚጠጣ ሁሉ ለጊዜው የሚጠቅም ነው። በፍጥረታዊ አፍ የሚበላና የሚጠጣ ሁሉ ዳግመኛ ይርበናል ወይም ይጠማናል። በመንፈሳዊ አፍ ወይም እምነት በሚባል አፍ የበላነውና የጠጣነው ሁሉ ለዘላለም ያኖረናል። እንግዲህ ይህን ዘወትር ለመብልና ለመጠጥ የእምነት አፋችን የተከፈተ ይሁን። ክርስቶስን ለተቀበሉትና ለተጠሙት የሕይወት ውሃ ምንጭ በውስጣቸው ይፈልቃል። በመንፈስ ቅዱስ የሚያጠምቅ ክርስቶስ ብቻ ነው። ክርስቶስን ለተቀበሉትና ለተጠሙት የሕይወት ውሃ ምንጭ በውስጣቸው ይፈልቃል። በመንፈስ ቅዱስ የሚያጠምቅ ክርስቶስ ብቻ ነው። ያዕቆብ ድጋሚ ሊያስጠማ የሚችል መጠጥ ሰጥቷል። ክርስቶስ ግን ለዘላለም የሚያሳርፍ መብልና መጠጥ ሆኖ ራሱን አቅርቧል። ያለውን ከሰጠ ይልቅ ራሱን የሰጠ ፍቅሩና ክብሩ ላቅ ያለ ነው። ያዕቆብም ከቤርሳቤ ወጥቶ ወደ ካራን ሄደ፣ ወደ አንድም ስፍራ ደረሰ። ፀሐይም ጠልቃ ነበርና ከዚያ አደረ። በዚያም ስፍራ ድንጋይ አነሳ፣ ከራሱም በታች ተንተርሶ በዚያ ስፍራ ተኛ። ሕልምም አለመ። እነሆም መሰላል በምድር ላይ ተተክሎ ራሱም ወደ ሰማይ ደርሶ እነሆም የእግዚአብሔር መልአክ ይወጡበትና ይወርዱበት ነበር። እነሆም እግዚአብሔር በላይ ቆሞበት ነበር። እንዲህም አለ፣ የአባቴ የአብርሃም አምላክ የይስሐቅ አምላክ እኔ እግዚአብሔር ነኝ። ይህችን አንተ የተኛህባትን ምድር ለአንተ ለዘርህ እሰጣለሁ። ዘርህም እንደ ምድር አሸዋ ይሆናል። እስከ ምዕራብም እስከ ምስራቅም እስከ ሰሜንም እስከ ደቡብም ተስፋፋለህ። የምድርም አሕዛብ ሁሉ በአንተ በዘርህ ይባረካሉ። እነሆም እኔ ከአንተ ጋር ነኝ፣ በምትሄድበት መንገድ ሁሉ እጠብቅሃለሁ፣ ወደዚህችም ምድር እመልስሃለሁ፣ የነገርኩህን ሁሉ እስካደርግልህ ድረስ አልተውህምና። ያዕቆብም ከእንቅልፉ ተነሳ፣ በእውነት እግዚአብሔር በዚህ ስፍራ ነው፣ እኔ አላወቅሁም ነበር አለ፣ ፈራ። እንዲህም አለ፣ ይህ ስፍራ እንዲህ
እንዴት ያስፈራል! ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም፣ ይህም የሰማይ ደጅ ነው። ዘፍጥረት ምዕራፍ 28 ከቁጥር 10 እስከ 17። ያዕቆብ ከአባቱ ቤት ኮብልሎ በሄደ ጊዜ ደክሞትም ተኝቶ ባለበት እግዚአብሔር ሕልም አሳይቶት ነበር። ይህ ሕልም መሰላል በምድር ላይ ተተክሎ ራሱም ወደ ሰማይ ደርሶ እነሆም የእግዚአብሔር መልአክ ይወጡበትና ይወርዱበት እንደነበረ እግዚአብሔር በላይም ቆሞ እንደነበረ እንዲሁም እግዚአብሔር ለያዕቆብ የአባቴ የአብርሃም አምላክ የይስሐቅ አምላክ እኔ እግዚአብሔር ነኝ በማለት ራሱን እንደገለጠለት እንመለከታለን። እንዲሁም የምድርም አሕዛብ ሁሉ በእርሱና በዘሩ እንደሚባረኩ ተስፋ ገብቶለታል። በሌላ በኩል ደግሞ ይህ ከሰማይ እስከ ምድር የተዘረጋው መሰላል ክርስቶስ እንደሆነ በዮሐንስ ወንጌል ተገልጿል። ኢየሱስ ናትናኤልን ወደ እርሱ ሲመጣ አይቶ ስለ እርሱ ተንኮል የሌለበት በእውነት የእስራኤል ሰው እነሆ አለ። ናትናኤልም ከወዴት ታውቀኛለህ አለው። ኢየሱስ መልሶ ፊልጶስ ሳይጠራ ከበለስ በታች ሳለህ አየሁ አለ። ናትናኤልም መልሶ መምህር ሆይ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለው። ኢየሱስም መልሶ ከበለስ በታች አየሁ ስላልሁ አመንህን? ከዚህ የሚበልጥ ነገር ገና ታያለህ አለው። እውነት እውነት እላችኋለሁ ሰማይ ሲከፈት የእግዚአብሔርን መልአክ በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ አለው። እግዚአብሔር ለያዕቆብ የተስፋ ቃል ገብቶለት ነበረ። ይህም የተስፋ ቃል በሕልም አሳይቶታል። ይህ ተስፋ በሰማይና በምድር መካከል ያለ መሰላል ነው። ይህ ተስፋ ሰማይና ምድር በመሰላል ሲገናኙ መላእክትም አገልግሎታቸውን የሚያከናውኑበት በዚህ መሰላል ላይ በመውጣትና በመውረድ እንደሆነ ይህ የተስፋ ቃል የሰጠው አምላክ የአብርሃም የይስሐቅ አምላክ እንደሆነ አብስሮለታል። በዚህ ክፍል የምናየው ሰማይና ምድር መገናኘታቸውን ብቻ ሳይሆን በሰማይ በመሰላል ጫፍ ላይ ያለው እግዚአብሔር መሆኑንም ጭምር ነው። ይህ መሰላል ሰውን ከእግዚአብሔር ጋር የሚያገናኝ ነው። ያዕቆብ በወቅቱ ስለዚህ ተስፋ ብርሃን አላገኘም ነበር። በወቅቱ ያዕቆብ የጠየቀው ስለ መብልና መጠጥ እንዲሁም ወደ ገዛ ወገኖቹ በሰላም መመለሱን ብቻ ነው። የእግዚአብሔር የተስፋ ቃል ግን ከዚህ እጅግ የላቀ ነበር። እግዚአብሔር ለያዕቆብ የገባለት ተስፋ ከእርሱ ጋር የሚያገናኝ መሰላልን ነበር። ይህ መሰላል ለእርሱ ብቻ ሳይሆን በእርሱና በዘሩ በኩል ለምድር ሕዝብ ሁሉ ነው። ይህ የተባረከ ተስፋ ለሰው ልጅ ሁሉ የበረከት ምንጭ ነው። እግዚአብሔር ያዕቆብን ለመመገብና ለማጠጣት እንዲሁም ወደ ገዛ ወገኖቹ ለመመለስ ብቻ ሳይሆን ይህን መሰላል ለሰው ልጆች ሁሉ እስኪተክለው ድረስ የተናገረው ቃል ሳይፈጽም እንደማይተው ቃል ገብቶ ነበር። ይህ ተስፋ በያዕቆብ ዘር በመጣ በክርስቶስ ለሰው ልጆች ሁሉ ተፈጽሟል። ደስ ይበላል። በክርስቶስ ሰማይና ምድር ተገናኝቷል። በክርስቶስ የሚሆን ሁሉ ከአብ ጋር ይታረቃል፣ ኅብረት ያደርጋል። የተስፋ ቃል የሰጠ እግዚአብሔር እንደተናገረ ተስፋውን ፈጽሟል። በክርስቶስ በመንፈሳዊ በረከት ሁሉ ተባርከናል። መላእክት ከሰማይ ታዘው የሚመጡት በዚህ መሰላል ላይ በመውጣትና በመውረድ ብቻ ነው። ይህንን መሰላል ያልተገናኘ የመላእክት አገልግሎት ይጎደልበታል። ደስ ይበላል። ከዚህ መሰላል በክርስቶስ ወደ አብ መውጣትና መግባት አግኝተናል። ያዕቆብ መሰላሉን ያየበት ስፍራ የሰማይ ደጅ ነው ማለቱ አልተሳሳተም። ክርስቶስ ወደ ሰማይ መግቢያ በር ነው። አብ ለሰው ልጆች ያዘጋጀው በር ክርስቶስ ነው። ዛሬም ይህ መሰላል እርሱ ክርስቶስ በቤተ ክርስቲያን ይገኛል። መሰላሉ ያለበት ሁሉ የሰማይ ደጅ ነው። ቤተ ክርስቲያን ከክርስቶስ የተነሳ የሰማይ ደጅ ሆናለች። ስለዚህ የገሃነም ደጆች አይቋቋሟትም። እግዚአብሔር የገባውን የተስፋ ቃል ይፈጽማል። እግዚአብሔር ለያዕቆብ ይህንን መሰላል በምድር ላይ በመትከል ሰማይና ምድር እንደሚያገናኝ ወይም እንደሚያስታርቅ ቃል ሲገባለት ይህንን የተስፋ ቃል ለያዕቆብ እየሰጠው ነበር። ይህ መሰላል ለያዕቆብ ተስፋው ነበር። ያዕቆብ በወቅቱ የተሰጠውን የምድር ሕዝብ ሁሉ በእርሱና በዘሩ በክርስቶስ በኩል እንዲባረክ የተሰጠውን የመሰላል ተስፋ አላስተዋለውም ወይም አላወቀውም። በዚህ ክፍል እግዚአብሔር ለአብርሃም የገባው ተስፋ ለያዕቆብም ሲደግምለት እናያለን። ያዕቆብ በወቅቱ የተሰጠውን የምድር ሕዝብ ሁሉ በእርሱ በዘሩ በክርስቶስ በኩል እንዲባረኩ የተሰጠውን የመሰላሉ ተስፋ አላስተዋለውም ወይም አላወቀውም። በዚህ ክፍል እግዚአብሔር ለአብርሃም የገባውን ተስፋ ለያዕቆብም ሲደግምለት እናያለን። ያዕቆብ በዚህ መሰላል ለእስራኤልና ለምድር ሕዝብ ሁሉ ወይም አሕዛብ ሁሉ በረከት በዘሩ ማለትም በክርስቶስ ምክንያት ለመስጠት ቃል መገባቱን በሚገባ የተረዳው አይመስለኝም። ሐዋርያ ጳውሎስ በኤፌሶን ምዕራፍ 3 ከቁጥር 5-6 ላይ ይህም
አሕዛብ አብረው እንዲወርሱ በአንድ አካልም አብረው እንዲሆኑ በወንጌልም መስበክ በክርስቶስ ኢየሱስ በሆነ የተስፋ ቃል አብረው እንዲካፈሉ ለቅዱሳን ለሐዋርያት ለነቢያት በመንፈስ አሁን እንደተገለጠ በሌሎች ትውልዶች ዘንድ ለሰው ልጆች አልታወቀም በማለት የቀደሙት አባቶችም አሁን ለእኛ ዘመን እንደተገለጠው አይነት በሚገባ መልኩ የተገለጠላቸው እንዳልሆነ ያብራራል። እኛ ግን እድለኞች ነን። ተስፋውን ለማየት ብቻ ሳይሆን በዚህ መሰላል ወደ ሰማይ የመውጣት እድል ተሰጥቶናል። አሁን በክርስቶስ የሆኑ ሁሉ በዚህ መሰላል ወደ ሰማይ ወጥተው በአብ ቀኝ ተቀምጠዋል። ክብር ለዚህ መሰላል ይሁን። ስለዚህ ክርስቶስ ለያዕቆብ ብቻ ሳይሆን ለእኛም ለሁላችንም ለዘላለም ለመኖር የተሰጠ ተስፋችን ነው። ክርስቶስ በነገር ሁሉ ከያዕቆብ አብልጦ ይልቃል። አድማጭ ተመልካቾቻችን ቅዱሳን ክርስቶስ ይልቃል የሚለውን ክፍል 1 በዚህ እናጠናቅቃለን። ክፍል 2ን በሚቀጥለው ቪዲዮ ይከታተሉ። የእግዚአብሔር ሰላም፣ የእግዚአብሔር ቸርነት፣ የእግዚአብሔር በጎነት ሁሉ በሕይወታችሁ